ከነዚህ ላባዎች የምትመርጡት በህይወት ውስጥ ወደ ኋላ የሚያስቀራችሁ የትኛው ባህሪያችሁ እንደሆነ እንትው አድርጎ ያሳያችኋል። ብዙ ሳታስቡ ቀልባችሁ የወደደው የላባ አይነት የትኛው ነው? ይህም ከስኬት ወደ ኋላ የሚጎትታችሁ አጉል ባህሪያችሁ የትኛው እንደሆነ ይናገራል። የዚህም ቪዲዮ ጥቅም ልነግራችሁ ከምችለው በላይ ነው። ስለዚህ ሌሎች መተው እንዲያዩት ፕሊስ ለ5 ሰው ኮፒ ሊንክ አድርጉ፣ ላይክ በማድረግም ጀምሩት። እሺ የእናንተ የላባ ምርጫ ቁጥር 1 ላይ ያለው ላባ ከሆነ ያ ማለት እናንተን ወደ ኋላ የሚይዛችሁ ባህሪ ያለ ልክ ሰዎች ስለናንተ ስለሚያስቡት ነገር መጨነቃችሁ ነው። እቅዳችሁን፣ ንግግራችሁን፣ የምታደርጉትን ነገር ሁሉ ሌሎች እንዲቀበሉትና እንዲመቻቸው አድርጋችሁ ማስተካከላችሁ የእናንተ ትልቁ ወደ ኋላ የሚይዛችሁ ነገር አለማቋረጥም ራሳችሁን ከሌሎች ጋር የምታወዳድሩ ሰዎች መሆናችሁ ነው። እዚህም የተነሳ ብዙ ነገር መስራት ስትችሉ፣ ብዙ ነገር መናገር ስትችሉ፣ ለሰዎች ስትሉ እነዛን ነገሮች አፍናችሁ በመያዝ ሴፍ የሆነን ነገር ብቻ የምትመርጡ ሰዎች መሆናችሁ። እዚህም የተነሳ አንዳንድ ባህሪያችሁን ዩር ዊርድነስ፣ ክሬቲቪቲ፣ ኢንቴንሲቲ የመሳሰሉትን ነገሮች አፍናችሁ መያዛችሁና ወይም ለማድረግ በጣም የምትፈሩ በጣም የምታስቡ ሰዎች መሆናችሁ ትልቁ ከሰክሰስ ወደ ኋላ የሚይዛችሁ ነገር። በመጨረሻም ከውድቀት በላይ ሪጀክት መደረግን፣ መጠላትን፣ ስለናንተ ሰዎች የሚያስቡትን ነገር የምትፈሩ ሰዎች መሆናችሁ ነው። ከገለጣችሁ ለ3 ሰው ኮፒ ሊንክ አድርጉ፣ ላይክ አድርጉ። ገልጦኛል ብላችሁ በኮሜንት ሴክሽን ላይ አሳውቁኝ። ነገር ግን የእናንተ የላባ ምርጫ ቁጥር 2 ላይ ያለው ከሆነ እናንተን ደግሞ ወደ ኋላ የሚይዛችሁ ነገር ገለልተኛነትና ብቸኛነታችሁ ነው። ሌሎችን ድጋፍ መጠየቅ፣ ምክር መጠየቅ፣ ከሌሎች ጋር መተባበር፣ በሌሎች ላይ መደገፍ በፍጹም የማይዋጥላችሁና እረፍት የሚነሳችሁ ነገር ነው። ከመጀመሪያዎቹ በተቃራኒ እናንተ ደግሞ ከሌሎች ጋር መጣበቅ፣ ሌሎች ላይ ጥገኛ መሆን እንደ ሞት የሚታያችሁ ሰዎች መሆናችሁ ትልቁ ወደ ኋላ የሚይዛችሁ ነገር ነው። ቢኮዝ ከሌሎች ጋር ካልተሳሰራችሁና በሌሎች ላይ ካልተደገፋችሁ ወደ አንዳንድ ነገሮች መምጣት አትችሉም። ምንም እንኳን ራስን መቻል ጥሩ ቢሆንም ሙሉ ለሙሉ ከሰዎች መገንጠል ደግሞ ራሱን የቻለ በሽታ ነው። ሌላኛው ስትረስን፣ ችግርን የመሳሰሉትን ነገሮች በዝምታ እንዲገላችሁ ታደርጋላችሁ እንጂ አውጥታችሁ ለሌሎች ማካፈል፣ እረፍት ማግኘት የሚባል ነገር በፍጹም አለማድረጋችሁ ነው። ስለዚህ በጥንካሬ መሃልና በመለየት መካከል ያለውን ልዩነት አለማወቃችሁ ትልቁ የእናንተ ችግር ነው። የሰራችሁት የስሜት አጥር ቅርብ ለሆኑ ሰዎች እንኳን ያላችሁ ይሄ ርቀት፣ ይሄ ልባችሁን የጋረደው ነገር፣ ይሄ በነፃነት አለመጫወት፣ በነፃነት አለመሳተፍ፣ ሌሎችን በነፃነት አለማቅረብ የተገለለ በራሳችሁ ደሴት ላይ የምትኖሩ ሰዎች መሆናችሁ ትልቁ የእናንተ ችግር ነው። ግን የእናንተ የላባ ምርጫ ቁጥር 3 ላይ ያለው ጂኦሜትሪክ ፌዘር የምንለው ከሆነ የእናንተን ወደኋላ የሚጎትታችሁ ትልቁ ችግራችሁ ፐርፌክሽኒስት መሆናችሁ ነው። ወይም ደግሞ ነገሮች ጥንቅቅ ብለው ተመቻችተው አሪፍ ሆነው እስካልመጡ ድረስ ምንም ነገር የማትጀምሩ፣ ሁልጊዜ ምቹ ጊዜን ሁኔታን እየጠበቃችሁ የምትኖሩ፣ ከዚህም የተነሳ መቼም የማትጀምሩ ወይም ደግሞ በጀመራችሁት ነገር ላይ አጉል ጠንቃቃና እንከን የማትፈልጉ ሰዎች መሆናችሁ ትልቁ ወደኋላ የሚጎትታችሁ ነገር። የተነሳ you thinking you need one more lesson, one more perfect moment to start። ከዚህ የተነሳ ነገሮች ብልሽሽት ወይም ወደኋላ ይዟችኋል። ነገር ትልቁ ችግር እውነት ያን ነገር ፈልጋችሁት ብቻ ሳይሆን ላለመጀመር የምታደርጉት ጥረትና እዛ ውስጥ የመደበቅ ነገር ነው ያላችሁ። ስለዚህ ስንፍና አላችሁ ማለት ነው። ያን ጊዜ በመጠበቅ አውቃችሁ የምትደበቁ የማትጀምሩ፣ ሁልጊዜ ለነገ ቀጠሮ የምትይዙ ናችሁ። ትልቁ ችግራችሁ ኢንድለስ ሪሰርች፣ ኢንድለስ የሆነ ቀጠሮ። ከዚህም የተነሳ እንከን አልባ ለመሆን መፈለግ፣ ላለመሳሳት የሚደረግ ጊዜ ደግሞ ዘግይታችሁ የምትደርሱና የምትጀምሩ ሰዎች መሆናችሁ፣ ተጠራጣሪዎች፣ ነገሮችን የምትፈሩ አይነት ሰዎች መሆናችሁ ነው። ሁልጊዜ ለውጥን የምትፈልጉ ነገር ግን የማትጀምሩ፣ እርምጃ የማትወስዱ፣ ሁልጊዜ በቀጠሮ የምትኖሩ አይነት ሰዎች መሆናችሁ ነው።
የእውነት ከሆነ በኮመንት ሴክሽን ላይ ሐሳባችሁን አሳውቁ። ነገር ግን የእናንተ የላባ ምርጫ ቁጥር 4 ላይ ያለው ከሆነ ያ ማለት እናንተ ወደ ኋላ የሚይዛችሁ ነገር ለሌሎች ምቾት ብቻ የምትኖሩ እና ሁሉን የምታደርጉ ሰዎች መሆናችሁ። ሰዎች በቀላሉ ሌሎች የሚፈልጉትን የመለየት አቅም ያላችሁ ስትሆኑ በዛ ተጠምዳችሁ እናንተ የምትፈልጉትን ነገር የማታውቁና ብታውቁ እንኳን ደፍራችሁ የማታደርጉ ሰዎች መሆናችሁ ትልቁ ወደ ኋላ የሚይዛችሁ ነገር። ትልቁ ደግሞ ደካማ ጎናችሁ ይሄ በጣም የሚገርም ነው። ኮንፍሊክት የሚባል ግጭት የሚባል ነገር አትወዱም። ሰው እንዲቀየማችሁ አትፈልጉም። ስለዚህ ብዙ ነገሮችን አታችሁ እንኳን ሰላምን፣ አብሮ መኖርን ብቻ የምታስቀድሙ ሰዎች ወይም በዛ ብቻ የምትረኩ ሰዎች መሆናችሁ ትልቁ ችግራችሁ። ደግሞ ኖ የሚባል ነገር፣ አልችልም የሚባል ነገር፣ አላደርግም የሚባልን ነገር እንዳታቁ አድርጓቸዋል። ሁልጊዜ እሺ፣ ሁልጊዜ በይሉንታ የሚጠቃ፣ ሁልጊዜ የሌሎችን እቅድ እየፈጸመ የሚኖር ሰው አድርጓቸዋል። ራሳችሁ የምታደርጉት ነገር እንኳን ሁልጊዜ እንደ ራስ ወዳድነት ቶሎ እንዲሰማችሁ ያደርጋል። ሌሎች እንዲያዝኑ አትፈልጉም። ተስፋ እንዲቆርጡባችሁ አትፈልጉም። እናንተ ትልቁ ችግር ሌሎችን ለማስደሰት እናንተ አቅጣጫችሁን ለቃችሁ ወደማትፈልጉትና ዓላማችሁ ወዳልሆነ ነገር ሁልጊዜ የምትሄዱ ሰዎች ናቸው። በጣም በሚያሳዝን ሁኔታ ሰዎች ግን በእናንተ ደስተኛ አይደሉም። በጣም ትልቁና አሳዛኙ ነገር። ይህ ቪዲዮ እየጠቀማችሁ ከሆነ ሰብስክራይብ አድርጉ፣ ሌሎች እንዲደርሳቸው አድርጉ፣ ታግ አድርጉ፣ ጥሩ ሰዎችን ሐሳባችሁን በኮሜንት ሴክሽን ላይ አሳውቁ። እሺ፣ ነገር ግን የእናንተ የላባ ምርጫ 5ኛው ላባ ፌዘር አይ የምንለው የአይን ምልክት ያለው ፌዘር ከሆነ የእናንተ ትልቁ ችግር ዲስፕሊን ማጣት ነው። ራስን መቆጣጠር የሚባል ነገር የለም። አይምሯችሁ በሚገርም ሁኔታ በራዕይ በትልልቅ ሐሳቦች፣ ህልሞች በጣም የተሞላ የተጠለቀለቀ፣ ለሌሎች እንኳን በቀላሉ ሼር የምታደርጉት ብዙ እቅድ ያላችሁ አይነት ሰዎች ብትሆኑ ራሳችሁን ግን መቆጣጠር ላይ በጣም ደካሞች ናችሁ። ይህም ደግሞ ያያችሁትን ያሰባችሁትን እንዳትኖሩም እንዳትደርሱበትም ወደኋላ የሚይዛችሁ ነገር ይሄ ነው። ብዙ ነገር ትጀምራላችሁ፣ የምትጨርሱት ግን በጣም ጥቂት ነው። ትልቁ ችግር ይሄ ነው። ደግሞ ዋጋ ካላቸው ነገር ይልቅ ደስታን፣ ኮምፈርትን የመሳሰሉትን ነገሮች የምታሳዱ ሰዎች መሆናችሁ ነው። ከኮንሲስተንሲ ይልቅ ደስታን፣ ምቾትን፣ አሁናዊ ነገሮች ላይ የምታተኩሩ ኮንሲስተንሲ የሚባል ነገር የማይሳካላችሁ ነገር መሆኑ ወደኋላ የሚይዛችሁ ትልቁ ነገር። ተደጋጋሚ ከሆነ ራሱ ወዲያው ነው የሚሰለቻችሁ፣ ትጨነቃላችሁ፣ የታሰራችሁ አይነት ስሜት ይሰማችኋል። ትልቁ ችግር ግን ኮንሲስተንሲ ከሌለ እድገት የለም። ራዕያችሁም ወደ መሬት በፍጹም አይወርድም። ክሬቭ ሪዛልትስ ግን ደግሞ ይሄ ውጤቱን በጣም ትፈልጉታላችሁ። ውጤቱ የሚጠይቀውን ድግግሞሽና ተደጋጋሚ ራስ መሰጠትን ግን ሪጀክት ታደርጋላችሁ። ውጤት ትፈልጋላችሁ፣ ሂደቱን አትኖሩበት። እናንተ ያለኝ ትልቁ ነገር መነሳሳት ብቻውን የምትፈልጉትን ነገር አይሰጣችሁ። መታገስ፣ መጽናት፣ ኮንሲስተንሲ፣ ደጋግሞ ነገሮች ውስጥ መቆየት፣ ኮምፈርት በማይሰጣችሁ ነገር ውስጥ እንኳን ለመቆየት መፈለጋችሁ ነው ወደ ለውጥ የሚመራችሁ። ከዚህ የተነሳ እናንተ አይምሯችሁ በጣም የዛለ፣ ብዙ ጊዜ ደከማችሁ፣ አንዳንዴም በራሳችሁ ተስፋ እስከመቁረጥ ድረስ ደጋግማችሁ ራሳችሁን በማይሆን ነገር ውስጥ የምታገኙ ናችሁ። ስለዚህ መስራት ካለባችሁ አንድ ነገር ላይ ነው፣ ኮንሲስተንሲ፣ ዲሲፕሊን ላይ በጣም መስራት ይጠበቅባችኋል። ይህ ቪዲዮ ጠቃሚ መስሎ ከታያችሁ ሐሳባችሁን በኮሜንት ሴክሽን ላይ አሳውቁኝ። ብዙዎች መጥተው እንዲያዩት አድርጉ። አመሰግናለሁ።